ሰላም እንደምን አላችሁ ድና የተከበራችሁ የቻናላችን ቤተሰቦች በድጋሜ ተመልሰን መጥተናል። በዛሬው ቪዲዮአችን ላይ ከሰዓታችሁ 10 ደቂቃ የማትሞላ ጊዜ ወስደን ስለ አስደናቂው ዝንጅብል አስደናቂ የጤና ጥቅም የምናካፍላችሁ ይሆናል። ለዩቲዩብ ቻናላችን አዲስ ከሆናችሁ ዩቲዩብ ቻናላችን ስለ ጤና ስለ ውበትና አስገራሚ ነገሮችን ለእናንተ የምናቀርብበት ቻናል ነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃችኋለን። አስደናቂው ዝንጅብል አስደናቂ የጤና ጥቅሞችን በዚህ ቪዲዮ ላይ ሰማላችሁ። ዝንጅብል በርካታና አስገራሚ የጤና ጥቅሞች አሉት። ከዚህ ቪዲዮ በኋላ ስለ ዝንጅብል ያላችሁ አመለካከት ይቀየራል። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ የምትለው ምልክት በመጫን ቤተሰብ ሁኑ። ዩቲዩብ ላይ ቁም ነገርና ጠቃሚ ነገሮችን ለማግኘት ይሄ ቻናል ተመራጭ ነው። ቪዲዮንም ሲጀምሩት ላይክ አድርጉት። ጥያቄ አስተያየት ካላችሁ ኮመንት ላይ አስቀምጡልን። ለቀጣይ ምን እንድንሰራ እንፈልጋለን? የእናንተን ኮመንት እንጠብቃለን። ዝንጅብል በርካታ አስገራሚ የጤና ጥቅሞች አሉት። ነገር ግን ሰዎች ስለ ጥቅሙ አያውቁም ወይም ሲጠቀሙ ዝም ብለው እንጂ ይሄን ያህል ጥቅም አለው ብለው ስለማይገምቱ አጠቃቀሙ ላይም ስህተት ያመጣሉ። ዝንጅብል ከበዛ ደግሞ ምን አይነት የጤና ጉዳት አለ የሚለውን በመጨረሻ ላይ የምሰሙት ይሆናል። ዝንጅብል ከሚሰጣቸው የጤና ጥቅሞች ውስጥ በጣም ብዙ ጥቅም ይሰጣል ተብሎ ይወራል። ነገር ግን ሳይንስ ተመራምሮና አረጋግጦ ከነገረን ጥቅሞች ውስጥ ለእናንተ እናቀርባለን። ከዝንጅብል ሳይንስ ካረጋገጣቸው የጤና ጥቅሞች ውስጥ አንዱ የምግብ መፈጨት ስርዓትን ያቀላጥፋል። ዝንጅብል ምግብ ከበላን በኋላ ሆዳችንን እንዳይከብደንና የበላነው ምግብ ሆዳችንን ይዞ የምቾት ስሜት እንዳያሳጣ፣ የሆድ መነፋት እንዳያመጣ የበላነው ምግብ በቶሎ እንዲዋሃድ ከፍተኛ ሚና ይጫወታል። ስለዚህ ምግብ ከተመገብን በኋላ ዝንጅብል ሻይ ወሰድ ብናደርግ በተወሰነ መልኩ የምግብ መፈጨት ስርዓታችንን በማፋጠን ምግብ ሆዳችን ውስጥ እንዳይቀመጥ ወይም የምግብ ልመትን በማፋጠን ወዲያውኑ ቅልል እንዲለን ያደርጋል። ስለዚህ የምግብ መፈጨት ስርዓትን በማቀላጠፍ ደረጃ በጥናትና በምርምር ተደርጎበት ከፍተኛ ሚና ይጫወታል። ሌላኛው ከጉዞ ጋር ተያይዞ የሚመጣውን እንዲሁም በእርግዝና ወቅት የሚከሰተውን የማቅለሽለሽ ስሜት ይከላከላል። በይበልጥ ጉዞ ላይ ስንሄድ ረጅም መንገድ ስንጓዝ የሚያቅለሸልሸን ሰዎች ከሆነ ወይም በእርግዝና ወቅት የሚመጣውን የማቅለሽለሽ ስሜትን ለማስቆምና ለመከላከል ዝንጅብል ወደር የለሽ ጥቅም እንዳለው ይነገራል። ስለዚህ ዝንጅብልን በሚያቅለሸልሸን ሰዓት ላይ ብንጠቀመው ማቅለሽለሹን የማስታገስና የማጥፋት አቅም እንዳለው ጥናቶች ያሳያሉ። ሌላኛው የጡንቻን ህመም ይቀንሳል ወይም ይከላከላል። የጡንቻ ቁስለት ህመም፣ የጡንቻ መቆርጠም ወይም በአጠቃላይ የጡንቻ ህመም ካጋጠመን ከጡንቻ ህመም ለመዳንና የጡንቻ ህመምን ለመከላከል ዝንጅብልን አዘውትረን ብንጠቀም በጣም ከፍተኛ ሚና እንደሚጫወት ጥናቶች ያሳያሉ። ስለዚህ የጡንቻ ህመምን ለመከላከል ዝንጅብል እጅግ በጣም ጠቃሚ መሆኑን በተደጋጋሚ ጥናቶች አሳይተዋል። ስለዚህ የጡንቻ ህመምን ለመከላከል ዝንጅብልን አዘውትራችሁ ብትወስዱ እጅግ በጣም ጠቃሚ ነው። በይበልጥ ደግሞ የጡንቻ መሳሳብ ወይም የጡንቻ ህመም ሲከሰት ዝንጅብል ጠቃሚ እንደሆነ ያሳያል። የመገጣጠሚያ አካላት ህመምንና እብጠትን ይቀንሳል። መገጣጠሚያ አካላችን ላይ የሚፈጠረውን ህመም፣ እብጠት ለመቀነስ ዝንጅብል ወሳኝ ሚና እንደሚጫወት ጥናቶች ያሳያሉ። ስለዚህ መገጣጠሚያ አካባቢ ላይ ህመም፣ እብጠት ከተከሰተ ዝንጅብልን በመጠቀም እጅግ በጣም ከፍተኛ ለውጥ ማምጣት ትችላላችሁ። በይበልጥ ደግሞ መገጣጠሚያ አካል ላይ እብጠት ከተፈጠረ፣ ቁርጥማት ካለ፣ ህመም ካለ በአጠቃላይ ዝንጅብል እጅግ በጣም ጠቃሚ ነው። ሌላኛው ዝንጅብል በርካታ ሰው ተጠቅሞ ምስክርነት የሰጠው ለጉፋንና ለመተንፈሻ አካላት ቁስለት፣ ለመተንፈሻ አካላት ባክቴሪያ ከፍተኛ ጥቅም ይሰጣል። ጉፋን በምንያዝበት ሰዓት ላይ ዝንጅብል ሻይን አፍልተን ብንጠጣ ጉፋኑን ብቻ ሳይሆን ጉሮሮ ላይ የተፈጠረ ቁስለትን ያስታግሳል፣ ያድናል፣ ይፈውሳል። የመተንፈሻ አካላት ችግርን በአጠቃላይ የማከም ከፍተኛ አቅም እንዳለው ጥናቶች በተደጋጋሚ ያረጋግጠዋል። ስለዚህ ዝንጅብልን ብቻ በመጠቀም የመተንፈሻ አካላትንና አደገኛ ሳልን፣ ጉፋንን ማስታገስ እንችላለን ማለት ነው። ቀጣይ የዝንጅብል ጥቅም ስናይ በካንሰር የመያዝ እድልን በከፍተኛ ሁኔታ ይቀንሳል። ዝንጅብልን አዘውትሮ የሚጠቀም ሰው በካንሰር የመያዝ እድሉ በከፍተኛ ሁኔታ ይቀንሳል ወይም የካንሰር ሴሎች እንዳይፈጠሩ፣ ከተፈጠሩ ደግሞ እንዳይባዙና ሙሉ ሴሎቻችን እንዳይጎዱ በከፍተኛ ሁኔታ ይከላከላል። ሌላኛው የዝንጅብል ጥቅም ስናነሳ የደም ዝውውርን ያሻሽላል። ዝንጅብልን አዘውትሮ የሚጠቀም ሰው ጤነኛ የደም ዝውውር እንዲኖረው ያደርጋል። ከዛም በተጨማሪ የደም ዝውውር እንዲሻሻል ማድረግ ከፍተኛ አቅም አለው። ስለዚህ ዝንጅብልን አዘውትረን ስንጠቀም የደም ዝውውራችን የተስተካከለ ይሆናል። የልብና ተያያዥ ህመሞችን ለመከላከል ይረዳል። ዝንጅብልን አዘውትረን ስንመገብ ከልብ ጋር ተያይዘው የሚመጡ የደም መርጋትን፣ የስትሮክን፣ የልብ ህመምን በአጠቃላይ ከልብ ጋር ከደም ስሮች ችግሮች ጋር የሚመጣውን እንከን ለመቅረፍ ይጠቅማል ማለት ነው። ሌላኛው የመጥፎ ኮሌስትሮል መጠንን ይቀንሳል። በይበልጥ ደግሞ የኮሌስትሮል መጠን
እየጨመረ ለሚያስቸግራችሁ ሰዎች ወይም በመጥፎ ኮሌስትሮል መጠን ከተጠጋችሁ ደም ስሮቻችሁ እንዳይዘጉ መጥፎ የኮሌስትሮል መጠን ተጠቂ እንዳትሆኑ ዝንጅብልን አዘውትራችሁ ብትመገቡ ወይም ብትጠቀሙ እጅግ በጣም ጠቃሚ ነው ማለት ነው። መጥፎ የኮሌስትሮል መጠንን የማስወገድ አቅም እንዳለው ጥናቶች ያሳያሉ። የወር አበባን ተከትሎ የሚመጣውን ህመም ስሜት ያስወግዳል። በወር አበባ ጊዜ ሴቶች ዝንጅብልን አዘውትራችሁ ብትጠቀሙ በወር አበባ ጊዜ የሚመጣውን ህመም የማስወገድ አቅም አለው። ዝግጅቱን ወይም አዘገጃጀቱን ነግራችኋለሁ። የዝንጅብል ሻይ በጨርቅ ነክሮ ሆድ ላይ ማድረግ እንዲሁም የዝንጅብል ሻዩን መጠጣት በወር አበባ ጊዜ የሚመጣውን ህመም የማስታገስና የማዳን አቅም አለው። የዝንጅብል ሻዩን ካፈላን በኋላ በጨርቅ ነክሮ ሆድ ላይ ማድረግ ከዛም በተጨማሪ የዝንጅብል ሻዩን መጠጣት በወር አበባ ጊዜ የሚከሰተውን ህመም የማስታገስና የማዳን አቅም አለው። የሰውነት በሽታ መከላከል አቅምን ብቃትን ይጨምራል። በምንታመምበት ሰዓት ላይ የሰውነት በሽታ መከላከል አቅማችን እንዳይቀንስ የዝንጅብል ሻይን ብንጠቀም በከፍተኛ ሁኔታ ጥቅም ይሰጠናል። የሰውነት መከላከል ወይም በሽታ መከላከል አቅማችንን ይጨምራል። ከዛ በተጨማሪ በህመም ሰዓት ላይ የሚከሰተውን የሰውነት በሽታ መከላከል አቅም መቀነስን በከፍተኛ ሁኔታ ይከላከላል ማለት ነው። ስለዚህ የሰውነት በሽታ መከላከል አቅምን ይጨምራል። ከዛም በተጨማሪ የሰውነት በሽታ መከላከል አቅምን ለማሳደግ ይረዳል ማለት ነው። ከዛ በተጨማሪ የውጥረት ስሜትን ይቀንሳል። የውጥረት ስሜትን ይቀንሳል ማለት ነው። ዝንጅብል በምንጠቀምበት ሰዓት ላይ የውጥረት ስሜታችንን ይቀንስልናል ወይም መጨናነቅ፣ ውጥረት ስሜት ካለ ይቀንስልናል ማለት ነው። ዝንጅብል የውጥረት ስሜትን ይቀንሳል ወይም መጨናነቅን፣ ውጥረትን በከፍተኛ ሁኔታ ይቀንስልናል ማለት ነው። ሌላኛው ለአይምሮ ጤንነትና የመርሳት በሽታን ይከላከላል። አይምሮአችን ጤናማ እንዲሆን ከዛም በተጨማሪ የመርሳት በሽታን ለመከላከል በከፍተኛ ሁኔታ ሚና ይጫወታል። ቶሎ የማስታወስ ብቃታችን እንዲጨምር ከዛም በተጨማሪ የመርሳት በሽታ እንዳይጋለጥ በከፍተኛ ሁኔታ ጥቅም ላይ ይውላል። ስለዚህ የመርሳት በሽታን ለመከላከልና አይምሮአችን ጤናማ እንዲሆን ከፍተኛ ሚና እንደሚጫወት ጥናቶች ያሳያሉ። የማይግሬን ህመምን ስሜትን ይቀንሳል። ማይግሬን ከታመማችሁ ወይም የማይግሬን ህመም ስሜት ካለ በከፍተኛ ሁኔታ የመቀነስ አቅም አለው። ስለዚህ የማይግሬን ህመምን ለማዳንና ማይግሬን ህመምን ለማስታገስ በከፍተኛ ሁኔታ ይቀንሳል ማለት ነው። ስለዚህ የማይግሬን ህመምን ለማስታገስና ለመቀነስ እጅግ በጣም ጠቃሚ ነው ማለት ነው። ሌላኛው በደም ውስጥ የስኳር መጠንን ያረጋጋል። ደም ውስጥ የስኳር መጠንን ያረጋጋል። ለምሳሌ ደም ውስጥ የስኳር መጠን ከጨመረ በከፍተኛ ሁኔታ የማረጋጋት አቅም እንዳለው ጥናቶች ያሳያሉ። ስለዚህ ለስኳር ህመምተኞች ከፍተኛ ሚና ይጫወታል። በደም ውስጥ ያለውን የስኳር መጠን ያረጋጋል ማለት ነው። ስለዚህ ዝንጅብልን ስትጠቀሙ ለስኳር ህመምተኞች የደም ስኳር መጠናችሁን በማረጋጋት ወደር የሌለው ጥቅም ይሰጣል። ውድና የተከበራችሁ የቻናላችን ቤተሰቦች ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮዎቻችንን ስትጀምሯቸው ላይክ እና ሼር ማድረግ አይረሳ። በቀጣይ ቆንጆ ቪዲዮ እስከምንገናኝ በያላችሁበት ቸር ሰንብቱ።